ይህ የኔ ምስኪን ሁለተኛ ስራ መስራት እፈልጋለሁኝ። ሜናሴን እኔ ማከም እፈልጋለሁ። ምክንያቱም የተማርኩት የሕክምና ሙያ እንዲሁም ደግሞ ለሱ የሚሆን ስለሆነ ከቤት ሰራተኝነት በተጨማሪ ይሄን ስራ እኔ ስለምሰራው ደላላውን እባክህ ሴትየዋን አናግርልኝ አለችው። ጆሮ በጣም የሚያሳዝን እንዲሁም ምስኪን በአሁኑ ሰዓት በአብዛኛው ኢትዮጵያ ላይ እየተደረገ ያለው ወጣቶች የእውነት ዝም ብለው ሱስ ውስጥ የሚገቡ ዝም ብለው ስርቆት ውስጥ የሚገቡ የሚመስለን ዝም ብለን ሰው ላይ የምንፈርድ እሱን ያማከለ ነው ማለት ነው። ምክንያቱም ይሄ ልጅ እንግዲህ ኖላዊ ወይም ደግሞ የሀኒ አባት መጀመሪያ እንደሚቀጥፍ እንደሚሰርቅ አውቆ ነበር ወደ ቤቱ ያስገባው እንደ ልጁም ብሎ የተቀበለው ማለት ነው። ከዛም በኋላ ግን ፊት ለፊት ሲሰርቅና ስልኩን ከመለሰ በኋላ አልፈልግህም፣ እንዳንተ አይነት ሌባ ልጅ የለኝም፣ እኔ አልፈልግም ብሎ በጣም ነበር የተናደደውና ያባረረው ማለት ነው። ነገር ግን እሱ ተመልሶ ደግሞ አይ እውነተኛ አባቴ እኮ ብትሆን ኑሮ ገመናዬን ትሸሽግልኝ ነበረ። እውነተኛ አባት ኃላፊነት ነው። ብሰርቅም ብቀጥፍም ብነጣም ብደኸይም እንደ እውነተኛ አባት ትቀበለኝ ነበር። አንተ ግን ውሸታምና አስመሳይ ነህ። እንደውም እኔ ሳልሆን ሌባው አንተ ነህ ሲለው፣ እኔ የምን ሌባ? አንተማ የአባት ሌባ ነህ። አባትነት እሰጥሃለሁ ብለኸኝ፣ ፍቅር እሰጥሃለሁ ብለኸኝ፣ ነገር ግን አንተ ለእኔ ምንም ነገር አላደረክልኝም። ስለዚህ አንተ ነህ እንጂ እኔ አይደለሁም በማለት ልካቸውን ነገራቸው ማለት ነው። ሀንዬ የምታሳዝን ሚስኪን ሰላም ወይ በየሄደችበት መቼም ከነገርና እንደው ከጭካኔነት ምንም እየተማርን አይደለም ማለት ነው። በሄደችበት በዚህ ልክ ሰላምዬ ምን ምግብ ምን ልስራ ብላ ነው የጠየቀቻት። ምን አገባሽ? ለምንድን ነው የምትጠይቅኝ? አንቺ ግን ከሆር ሌላ ምንም ስራ የለሽም ማለት ነው አለቻት። እሷ ደግሞ እንዴ ምን ችግር አለው ደግሞ ስራ አይደል እንዴ? እኔ እኮ የጠየኩሽ ቁርስ ምን ትበያለሽ ብዬ ነው፣ ሌላ ምን አደረግኩኝ ስትላት፣ አይ አንቺ እንደዚህ ነሽ ባክሽ ይሁንሽ ገረድ ምናምን እያለች ስትሳደብ እናቷ መጣች። እንደ ምን ሆነች ነው ስትሳደቢ ነበር እኮ። አይ ምንም አለችና ልታስመስል ነበረ። አይ ከብት እያልሽማ ስትሰርቢ ሰምችሻለሁ ስትላት፣ እና ታዲያ ምን ማለት ነበረብኝ? ብቻ ለሰራተኛ እያገሽ እንዳይሆን አለቻት። አይ እንደዚህ ሳይሆን ምንም ቢሆን እንኳ እች ልጅ የሰው ልጅ ናት፣ በዚህ ልክ መሳደብ የለብሽም ብላ ከብት ላለችበት በጥፊ ላሰቻት። ከዛ ደነገጠች። እኮ እንደዚህ እኔ ለሰራተኛ ብለሽ ትሳደቢያለሽ፣ እኔ ለሰራተኛ ብለሽ ትማቻለሽ ብላ ተናዳ ወጣች ሰላም። ከዛ ሀንዬ አመሰግናለሁ ልትላት ነበረ። አንቺም ሂጂ ከፊቴ ጥፊ አለቻት። እውነት ለመናገር በጣም ታሳዝናለች ሀንዬ ማለት ነው። ጆሮዬ ከደላላው ጋር ምን አነገርክልኝ እንዴ የሀኒን አባት አለው። አናግራቸው ነበር ግን በአሁኑ ብታይ በጣም ጨክነዋል። እውነት? አዎ ጨክኗል አለው። ለነገሩ ምን ይደረግ የራሴው ጥፋት ነው ይበለኝ አለ። ቆይ አንተ ግን ከዚህ በኋላ እኮ ይሄኛውን ብር ቀረብህ ማለት ነው አለው። ባክህ ይቅር፣ እኔ ለሱ ምንም ግድ አይሰጠኝም። እንደውም ንገረው፣ እኔ አልፈልግም ከዚህ በኋላ ብር ማለት በቃ ታውቃለህ፣ እኔ እንደ አባት ተቀብያቸው ነበር። አባት ስለሌለኝ እንደ አባት እሳቸውን ሳገኝ ደግሞ በጣም ደስተኛና የሆነ በቃ ሰላም ያለው የተረጋጋ ህይወት ኑሮ ነበረ። ስለዚህ አሁን ግን ምንም ነገር አልፈልግም፣ እሳቸውም እኮ ቀርተዋል እያለ ሲለው ደላላው በጣም ተገረመ። ለዚህ ነገርህማ ዛሬ ቁርስ ጋብዝሃለሁኝ፣ በጣም ተቀይረሃል አለው። አላቅም ብቻ። ከዛ አባትየው ተጸጽቶ በተናገረው ነገር ተጸጽቶ መጥቶ አጠገቡ፣ ልጁ ደግሞ ሊያጨሽ ክብሪቱን ከወዳ ከወዲህ ከላይ ከታች እያደረገ ነበር። ከዛም በኋላ ሳይለኩስ አባትየው መጥቶ ቁጭ ብሎ ያየዋል። ከዛ ልጄ ታውቃለህ፣ ጠዋት የተናገርከኝ ንግግር በፍጹም ከአይምሮዬ ሊወጣ አልቻለም። ግን ደግሞ ልክ ነህ ማለት ምክንያቱም አንድ ልጅ ሌባ ሆነ ቀጣፊ ሆነ የሚዋሽ ሆነ የግድ አባት መያዝ ነበረበት፣ ሁሉንም ገመና መደበቅ ነበረበት። እናም ልክ ነህ ብሎ ሲለው እንዴ እንደዚህ ተናጋሪ ነኝ ማለት ነው አለ። እንደዚህ ያንተን ልብ እስከሚያደማ ድረስ ሲለው፣ አዎ እንዴ ለምንድን ነው ለራስህ የማትሰጠው ቫሊዩ
ለራሴ የምትሰጠው ግምት ለምንድን ነው ዝቅ ያለው? እስኪ ንገረኝ። ምን ላድርግ ብለህ ነው ፋዘር ምናምን እያለ ታውቃለህ። አሁን ራሱ አነቃቂ ሰራሁኝ አለ። ተናገርኩ መሰል ሲል ለምንድን ነው አንተ አነቃቂ የማትሰራ? አንተ ከማን ታንሳለህ? አለ አይደል እኔ አላቅም ከማለት ውጭ ከሌላ ነገር አውርቼ አላቅም። ስለዚህ ለዛ ነው ሲለው፣ አይ ለራስህማ እንደዚህ አይነት ግምት አትስጥ። አንተ ማለት በጣም ጀግና፣ ጎበዝ፣ አስተዋይ ልጅ ነህ እያለ ጋሸም መከራቸው። በሌላ በኩል የሀኒ አሰሪ እንግዲህ ጥግብ ብላለች። ምላሴ እኔ ምልክ ዛሬ በር ላይ ተገናኙና የት ልትወጣ ነው ስትለው ትምህርት ቤት አላት። ውይ ትምህርት ቤት ነው? እኔ እኮ በቃ ቁርስ ሳልሰራለህ ስትለው አይ ችግር የለውም እናቴ የምበላበት ምግብ ብር ሰጥታኛለች ሲል እንደዛ ከሆነ አንድ ነገር ጠይቅህ። እሺ ግን ከትምህርት ቤት ትመጣ ልቀበልህ እንዴ? አረ ችግር የለውም አትጨነቂ። ማለቴ ስንት ሰዓት ነው የምትወጣው ስትለው 9 ሰዓት ነው። እና ትንሽ ብናወራ ቅር ይልሃል እንዴ አለችው። አረ አይ ምንም ቅር አይለኝም እያለ ሲያወሩ መጣች። ከዛም በኋላ እንዴ ምን እያወራች ነው ስትል አረ ምንም አለ አይደለ ያው ልሸኝህ እያለች ነው ሲል ምን ቆይ አንቺ ነይ ግቢና ሰርተሽ ስሪ ስራሽን አርፈሽ፣ አንተ ደግሞ ሄድ ትምህርት ቤት ብላ ማዘሯ ልጇን ትምህርት ቤት ላከች። ከዛ እሱም ወደ ትምህርት ቤት እሷም ወደ ስራዋ። አንቺ ሴትዮ እኔ እስከ ዛሬ ምንም ነገር አልተናገርኩሽም፣ ግን አሁን ድንበርሽን ባታልፊ ጥሩ ነው። አንቺ የቤት ሰራተኛ ነሽ ብላ ተቆጣቻት። እሽት በጣም ይቅርታ አለች። ገጠር ያለው እንግዲህ ፍቅረኛ ተብዬው ደውሎላት እንዴት ነሽ ለምን ያልደወልሽው እያላት ነበረ። ምን ላርግ ብለህ ነው? ስራም በዝቶብኛል፣ በዛ ላይ ደግሞ ኑሮ በጣም ከብዶኛል። ምን ነው ጋሽ ታመሙ እንዴ? አይ ለአሁን እንኳ ምንም አልታመሙ፣ ነገር ግን ሁሉም ነገር ከብዶኛል እያለች ስታወራ መጣች ሰላም። ደነገጠች። ምን ሆነሽ ነው? እንደው ገና ዛሬ የሰራተኛ ባህሪ ያሽ አለቻት። ማለትማ አብዛኛው ሰራተኛ እንግዲህ ሰዎቻቸው ሲወጡላቸው ስልክ ያወራሉ፣ እንደዛ ማለት ነው። አረ እኔ አላወራሁም። አንቺ ከወንድ ጋር እያወራሽ አይደል? ዛሬ ካወራሽ ነገ ደግሞ ታመጫቸዋለሽ። ምን ስለምን መምጣት ነው የምታወሪው? ወንዶቹን። አረ እኔ በፍጹም ወንድ አላመጣ። አረ እኔም መብርሃንን አለች። አይ እንግዲህ ነገርኩሽ፣ አሁን የምታወሪው ከወንድ ጋር ከሆነ ነገ ቤት እንደማታመጩ በምን ዋስትና አለን ብላ ሰላም ተናገረቻት። እሺ ለማንኛውም አሁን ምሳ አምጪልኝ ስትል እመቤቴ አንቺ እርጅኝ ባክሽ፣ እኔ ሁሉም ነገር በጣም ከብዶኛል እያለች ከፈጣሪዋ ጋር ሀኔ ማውራት ጀመረች። ከዛ ደላላው እንግዲህ እንዴት ነሽ ደህና ነሽ ወይ እያለ በጣም ሰላምታ ሲያበዛባት ምንድን ነው ብድር ጠይቀኝ ነው እንዴ አለችው። አረ በፍጹም ብድር እንኳ ልጠይቅሽ አይደለም። እና ለምን ፈልገኝ ነው? ሀና እኮ ስለ ሀና ምን ያው አባቷ ታሞ ታውቂ የለ። ስለዚህ ተጨማሪ ስራ መስራት ፈልጋ ነው እኮ። ምን ስራ? ምላሴ ያስፈልገው የለ እንደ ዶክተር። ስለዚህ ዶክተሩ ወደ ውጭ እንደሚሄድ ሰምቻለሁኝ። እና ደግሞ ሀኒ የተማረችው በዛ ፊልድ ነው። ነገር ግን አባቷን ለማሳከምና ነገሮች ስላልተመቻቹ ነው ወደ አዲስ አበባ መታ ሰው ቤት የገባችው ሲል አይ አሁንስ አበዛው ደግሞ ብለህ ቤቴ ልትወርሱት ነው እንዴ? ወይ ጉድ አለችና ተቆጣች። አረ እንደዛ አይደለም እባክሽ ተረጂ። በፍጹም ደግሞ እርግጠኛ ነኝ ለውጥ ታገኝበታለሽ ሲላት አላደርገውም በፍጹም ብላ እንደውም ከመኪና ይወረድ አለችውና አባረረችው። ወይ ሴትዮ እቺ ሴትዮማ አብዳለች መሰል አለና ደላላው ደውሎ አልተሳካም በቃ አላት። አይ እኔም ጠብቄ ነበር፣ ደግሞም ግን አልፈርድባትም ተዋት አለችው። እሷ መጣችና ትሰምኛለሽ አና ዛሬ አልፌሻለሁ፣ ነገር ግን ሁለተኛ ስለ ቤቴ ገመና አውጥተሽ ብትናገሪ አባረርሻለሁ ከዚህ ከስራ። ምንድን ነው የቤትን ገመና አውጥቶ ለሰው መናገር ስትል አረ እኔ እኮ እንደዛ አይደለም፣ አሁን አፍሽን ዝጊ፣ ምንም ማለት አልፈልግም ብላ በጣም ተናደደችባት። ውድ የቻናሌ ቤተሰቦች
ኖላዊ ድራማ ደስ የሚልና አስተማሪ እንዲሁም የሀናን ትህትና የሀናን ታጋሽነት ለሀናን ለአባቷ ያላትን ፍቅር ጆሮ ደግሞ ከጎዳና ላይ ወጥቶ አባቱ ያልሆነውን አባቴ እያለ የግድ ደፋ ቀና የሚል